Tomorrow, President Trump departs Washington to head to China for a two-day summit with Xi Jinping in Beijing. በላቲን አሜሪካ የቬኔዙዌላን ፕሬዝዳንት ኒኮላስ ማዱሮን መንግስት አናውጠው እርሳቸውንም አግተው የወሰዱት በመካከለኛው ምስራቅም የኢራንን ጠቅላይ መሪ አያቶላ ኻሜኔን በእርሳቸው ትዕዛዝ ያስገደሉት ዶናልድ ትራምፕ አሁን ፊታቸውን ወደ ምስራቅ አዙረዋል። ዓለምን ያስገረመውና ሰሞንኛው የዓለም መገናኛ ብዙሃን መነጋገሪያ የሆነው ዜና ትራምፕ ከሚፎካከሯት ነገር ግን እስካሁን አንዲትም የኃይል እርምጃ ካልወሰዱባት ሀያሏ ቻይና ጋር ለመገናኘት ወደ ቤጂንግ የሚያደርጉት ጉዞ ነው። ይህ ጉዞ ለብዙዎች የዲፕሎማሲ ድልድይ ሳይሆን ትራምፕ የለመዱትን ያልተገመቱ ውሳኔዎች ዳግም የሚያሳዩበት የቁማር ጠረጴዛ ይመስላል። ነባር የአሜሪካ የውጭ ግንኙነት መርሆችን በመቀልበስና የቆዩ ጥምረቶችን በአንድ ጀንበር በመበጣጠስ የሚታወቁት ትራምፕ በዚህኛው ጉዞአቸው ከሆርሙዝ ወሽመጥ መከፈትና ከቀዘቀዘው የንግድ ጦርነት ባሻገር ሌላ ትልቅ ስጋት ጋርጠዋል። ታይዋን። ብዙዎች የሚጠይቁት ጥያቄ ትራምፕ ከቻይና ጋር ለሚኖራቸው ጊዜያዊ ስምምነት ሲሉ ለብዙ አስርት ዓመታት በአሜሪካ ጥላ ስር የቆየችውን ታይዋንን እንደ መስዋዕት በግ ያቀርቧት ይሆን የሚለው ሆኗል። የዛሬው ጥንቅር ማጠንጠኛችን የትራምፕና ሺ የቤጂንግ ቆይታ ይሆናል። አብረን እንቆይ። A great relationship with President Xi. And I think you can see that with the fact that in Hormuz, they get a big percentage, 40% of their oil from Hormuz. የካቲት 20 ቀን 2026 እንደ አውሮፓውያን አቆጣጠር ዋይት ሃውስ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሚቀጥለው ወር ከቻይናው መሪ ሺ ጂንፒንግ ጋር ለመገናኘት ወደ ቤጂንግ እንደሚጓዙ አረጋግጦ ነበር። በአጀንዳው አናት ላይ የነበረው ደግሞ የአሜሪካና ቻይና የንግድ ጦርነት ነበር። ከአንድ ሳምንት በኋላ ትራምፕ መካከለኛው ምስራቅ አዲስ ጦርነት በመጀመር በኢራን ላይ ከእስራኤል ጋር በጋራ ጥቃት እንዲሰነዘር አደረጉ። የጦርነቱ መዘዝ ከቀጣናው አልፎ የተዛመተ ሲሆን በቤጂንግ ዘንድም ስጋትን ፈጥሯል። በዚህም ምክንያት የፕሬዝዳንቶቹ ጉባኤ ተራዘመ። አሁን በጉጉት ሲጠበቅ የነበረው በትራምፕና በሺ መካከል የሚደረገው ስብሰባ ከግንቦት 13 ከ15 ቀን 2026 እንደ አውሮፓውያን አቆጣጠር 3 ተከታታይ ቀናት በቤጂንግ እንደሚካሄድ ይጠበቃል። የቻይና አጀንዳም ተቀይሯል እየተባለ ነው። ቤጂንግ ባለፈው ዓመት ትራምፕ ያወጇቸውና ሁለቱ ወገኖች በጥቅምት ወር ስምምነት ላይ ከመድረሳቸው በፊት እስከ 145% ደርሶ የነበሩት ከፍተኛ የታሪፍ መጠኖች ተመልሰው እንዳይመጡ ለማድረግ ከፍተኛ ጉጉት አላት። ይሁን እንጂ አሁን ላይ ይበልጥ አሳሳቢ ጉዳይ ግማሹ የቻይና ድፍድፍ ነዳጅ የሚያልፍበት የሆርሙዝ ወሽመጥ መልሶ የሚከፈትበትን መንገድ መፈለግ ነው። ምንም እንኳን ቻይና ባላት የተለያዩ ኃይል አማራጮችና ከፍተኛ የነዳጅ ክምችት ምክንያት ከሌሎች የእስያ ሀገራት በተሻለ ከኃይል አቅርቦት እጥረት ብትከላከልም ዓለም አቀፉ የገንዘብ ድርጅት የኢራን ጦርነት ሊያስከትል ይችላል ብሎ ያስጠነቀቀው የዓለም አቀፍ የኢኮኖሚ ስጋት ለቻይና ኢኮኖሚ ትልቅ ስጋት ነው። የቻይና አጠቃላይ የሀገር ውስጥ ምርት 1/5 ያህሉ የሚገኘው ከውጭ ንግድ ነው። የተቀረው ዓለም ለሸቀጦች ግዢ የሚሆን ገንዘብ ማውጣት ካልቻለ ቻይና ክፉኛ ትጎዳለች። ባለፈው ሳምንት በነበረ የገለጻ ፕሮግራም ላይ ዓለም አቀፉ የቀውስ አጥኚ ቡድን ኢንተርናሽናል ክራይሲስ ግሩፕ ከፍተኛ አማካሪ የሆኑት አሊ የዚህ ግጭት መቀጠል ብሔራዊ ጥቅሙን የሚያስከብርለት አንድም ሀገር የለም። ቻይና በሆርሙዝ ወሽመጥ በኩል በሚደረገው የንግድ እንቅስቃሴ ላይ የሚፈጠርን የአጭር ጊዜ መስተጓጎል ለመቋቋም በእስያ ከሚገኙ በርካታ የአሜሪካ አጋሮችና ወዳጆች የተሻለ ዝግጁነት ቢኖራትም መስተጓጎሉ ረዘም ላለ ጊዜ የሚቆየ ከሆነ ግን ነገሩ ይበልጥ አሳሳቢ ይሆናል ማለታቸውን ጋርዲያን ዘግቧል። በመሆኑም በትራምፕና በሺ ጂንፒንግ ጉባኤ ላይ ትልቅ ጥያቄ ሆኖ የተደገነው ቻይና ግጭቱን ለመፍታት ምን አይነት እገዛ ታደርጋለችን የሚለው ነው። ባለፈው ወር ቻይና ኢራንን ቀደም ሲል ከነበረው የተኩስ አቁም ድርድር ከአሜሪካ ጋር ወደ ጠረጴዛው እንድትመጣ ግፊት ማድረጓ ተዘግቧል። ባለፈው ሳምንትም የኢራን የውጭ ጉዳይ ሚኒስትር አባስ አራቺ ከቻይና አቻቸው ዋንግ ይ ጋር በቤጂንግ ተገናኝተዋል። ቻይና ከስብሰባው በኋላ በሰጠችው መግለጫ ዋንግ በመካከለኛው ምስራቅ ሁሉን አቀፍ ጠባጫሪ ድርጊቶች እንዲቆሙ ጥሪ ያቀረቡ ሲሆን ቻይናም ኢራን ብሔራዊ ሉዓላዊነቷንና ደህንነቷን ለማስጠበቅ የምታደርገውን ጥረት ትደግፋለች ሲሉ ተደምጠዋል። አሜሪካ ከኢራን ጋር ስምምነት ላይ ለመድረስ የቻይናን እርዳታ እንደምትፈልግ በግልጽ እያሳወቀች ትገኛለች። የአሜሪካዊ ገንዘብ ሚኒስትር ስኮት ቤሰንት አስተዳደሩ ቤጂንግ የሆርሙዝ ወሽመጥን ለማስከፈት በኢራን ላይ የምታደርገውን ጫና እንድታጠናክር እንደሚፈልግ ተናግረዋል። ይህ ሁኔታ በራሱ በሁለቱ ጠንካራ መሪዎች መካከል የሚደረገውን ግንኙነት ሊቀይረው ይችላል። በቺካጎ ዩኒቨርሲቲ የፖለቲካል ሳይንስ ፕሮፌሰር የሆኑት
ዳል ያንግ እንዳሉት ትራምፕ የቻይናን ፕሬዝዳንት እርዳታ በሚጠይቁበት ሁኔታ ላይ ይገኛሉ። ይህም ለእሳቸው ባልተለመደ ሁኔታ ውስጥ እንዲሆን ያደርጋቸዋል። በኢራን ላይ ያለው ተጽዕኖ ቤጂንግ በጉባኤው አጀንዳ ውስጥ ላሉት ሌሎች ሁለት ዋና ዋና ነጥቦች ማለትም ለንግድና ለታይዋን ጉዳይ እንደ ጠቃሚ መደራደሪያ ሊያገለግላት ይችላል። ምንም እንኳን የንግድ ጦርነቱ ቢኖርም ባለፈው ዓመት ቻይና የንግድ ትርፍ ክብረ ወሰን የሰበረ $1.2 ትሪሊዮን የደረሰ ሲሆን ትልቁ ገዢ ደግሞ አሜሪካ ነበረች። የንግድ ጦርነቱ በርካታ የአይጥና ድመት ፖሊሲዎችን ያካተተም ነበር። ከሰማይ ጠቀስ ታሪፎች ጀምሮ ቤጂንግ እስከ ጣለችው ብርቅዬ ማዕድናት ሬር እርዝ ኤክስፖርት እገዳ ድረስ ይህም ሁኔታ ሁለቱ ወገኖች ልክ እንደ ሱሞ ሲሉ እንደጠሩት ትግል ሱሞ ሬስሊንግ እንዲሆኑ አድርጓቸዋል ይላሉ ያንግ። ሁለቱ ወገኖች ታግለው እኩል ለኩል ወጥተዋል እንደማለት። ያንግ እንደ ብዙዎቹ ተንታኞች በንግድ ስምምነቱ ላይ ትልቅ ለውጥ ይመጣል ብሎ አይጠብቁም። ይልቁንም እያንዳንዱ ወገን ስብሰባ ውጤታማ ነበር ብሎ እንዲናገር የሚያስችለው ሰፋ ያሉ ቃላትን የያዘ መግለጫ ሊወጣ ይችላል። በጣም ሊሆን የሚችለው ውጤት ደግሞ በጥቅምት ወር በደቡብ ኮሪያ የተደረሰውን ስምምነት ማራዘም ሊሆን ይችላል። በሲንጓ ዩኒቨርሲቲ የዓለም አቀፍ ግንኙነት ፕሮፌሰር የሆኑት ዳዌ በቅርቡ ከጀርመን ማርሻል ፈንድ ጋር ባደረጉት ቃለ ምልልስ እንዲህ ያለው ውጤት ለቤጂንግ የማይመች ስምምነት እንደሚሆን ገልጸዋል። እኛ የምንፈልገው መረጋጋትና ነገሮች ምን ሊሆኑ እንደሚችሉ ቀድሞ ማወቅን ነው። በእርግጥ የታሪፍ መጠኑ አስፈላጊ ነው፣ ነገር ግን ነገሮች ምን እንደሚሆኑ አስቀድሞ ማወቁ ይበልጥ አስፈላጊ ነው ባይ ናቸው። ጉዳዩን ለሌላ 1 ዓመት ወይም ለጥቂት ወራት ብቻ መገምገም ወይም ማራዘም አንፈልግም። ይህም በንግድ አካባቢው ላይ አለመረጋጋትን ይፈጥራል ሲሉ አክለዋል። ይሁን እንጂ ዳክለው እንደገለጹት ለጉባኤው ትልቁ ጉዳይ ለታይዋን የሚቀርበው የጦር መሳሪያ ሽያጭ ጥያቄ ነው። ባለፈው ዓመት የአሜሪካ ኮንግረስ ቤጂንግ የራሷ ግዛት እንደሆነች ለምትጠይቃትና በራሷ ለምትተዳደረው ደሴት ታይዋን $11 ቢሊዮን የጦር መሳሪያ ሽያጭ ጥቅል አጽድቆ ነበር። ይህ ሽያጭ በትራምፕና በሺ ጉባኤ ዋዜማ በውጭ ጉዳይ ሚኒስቴር መዘግየቱ ተገልጿል። ቤጂንግ ግን ሽያጩ ሙሉ በሙሉ እንዲሰረዝ ትፈልጋለች። ከወራት ውዝግብ በኋላ የታይዋን ምክር ቤት አርብ ዕለት $25 ቢሊዮን ልዩ የመከላከያ በጀት አጽድቋል። በጀቱ መንግስት መጀመሪያ ከጠየቀው ውስጥ 2/3 ያህል ብቻ ሲሆን ይህም ከአሜሪካ የሚገዙ መሳሪያዎችን የሚሸፍን ቢሆንም የሀገር ውስጥ የጦር መሳሪያ ምርትን ግን አያካትትም። የውጭ ጉዳይ ሚኒስቴር ቃል አቀባዩ እንደገለጹት የሀገር ውስጥ የመከላከል አቅምን በመገንባት ላይ የሚታዩ ተጨማሪ መዘግየቶች ለቻይና ኮሚኒስት ፓርቲ የሚሰጥ እጅ መንሻ ይሆናሉ። እንደ ጦር መሳሪያ ሽያጭ ያሉ አንዳንድ ጉዳዮች በፕሬዝዳንቱ በቀጥታ ከመወሰን ይልቅ በኮንግረስ ቁጥጥር ስር መሆናቸውን ቤጂንግ ታውቃለች። ቢሆንም ግን በትራምፕ የአነጋገር ዘይቤ ላይ ትልቅ ለውጥ እንዲደረግ ግፊት ልታደርግ ትችላለች። አሜሪካ የታይዋንን ነጻነት አትደግፍም ከሚለው የወቅቱ አገላለጽ ይልቅ ትቃወማለች የሚል ትንሽ የቃላት ለውጥ እንኳን ማድረግ ለቤጂንግ ትልቅ ድል ነው። ይህም ቻይና በኮሚኒስት ፓርቲ ተገዝታ የማታውቀውን ታይዋንን እንደ ቻይና አካል አድርጋ የምታይበትን የዓለም እይታ በዓለም አቀፍ ደረጃ ለማስረጽ ለምታደርገው ጥረት ትልቅ እገዛ ይኖረዋል። A lot of good things can happen. Now we'll be talking about, he'll bring up Taiwan, I think more than I will. But I think that a discussion will be a little bit about energy and about the very beautiful country of Iran. ፕሬዚዳንት ዶናልድ ትራምፕ ከቻይናው መሪ ሺ ጂንፒንግ ጋር የሚያደርጉት ጉባኤ ታሪካዊ ሊሆን የሚችልበት በማለት ፍንጭ መስጠታቸውን ያስታወሰው ፖለቲኮ ደግሞ የአሜሪካው ፕሬዝደንት ቃላቶቻቸውን በጥንቃቄ ካልመረጡ በታይዋን ጉዳይ ላይ ለብዙ አስርተ ዓመታት የቆየውን ረቂቅ ዲፕሎማሲያዊ በመቀልበስ ሌላ አይነት ታሪክ ሊሰሩ ይችላሉ ሲል ሰፊ አተታን አስነብበዋል። ከ5 የእስያና የአውሮፓ ሀገራት ዲፕሎማቶች ጋር ተደርጓል ባለው ቃለ መጠይቅ ለመረዳት እንደተቻለው በወከባና ባልታሰቡ ንግግሮቻቸው የሚታወቁት ትራምፕ ምናልባትም ባለማወቅ አሜሪካ ለታይዋን የምታደርገውን ድጋፍ ሊያቆሙ ይችላሉ የሚል ስጋት በአሜሪካ አጋሮች ዘንድ ነግሷል። አንድ የእስያ ዲፕሎማት ሲናገሩ ሺ ትራምፕን በአደባባይ እንደ ሰላማዊ ውህደትን እደግፋለሁ ወይም የታይዋንን ነጻነት እቃወማለሁ አሊያም ደግሞ ታይዋን የቻይና አካል ናት የሚሉ ለቻይና የሚጠቅሙ ንግግሮችን እንዲናገሩ ማድረግ ቢችሉ ለእርሳቸው ትልቅ ስኬት ነው። ትራምፕ ግን ያው ትራምፕ ናቸው። ሁልጊዜም ከተዘጋጀላቸው የንግግር መመሪያ ውጭ ነው የሚወጡት። እንግዲህ ምንም አይነት አስከፊ ነገር እንዳይፈጠር መጸለይ ብቻ ነው የሚሻለው ሲሉ ተደምጠዋል። እኚህ ዲፕሎማት እንደሌሎቹ ሁሉ ስለሆነው ዲፕሎማሲያዊ ጉዳይ በነጻነት ለመወያየት ሲሉ ስማቸው እንዳይጠቀስ ጠይቀዋል። በታይዋን ጉዳይ ላይ የአሜሪካ ፖሊሲ ለረጅም ጊዜ ሲከተል የነበረው አካሄድ ደሴቲቱን የራሴ ግዛት ናት ከምትለው ከቻይና ህዝባዊ ሪፐብሊክ የተለየች መሆኑን እውቅና መስጠት ቢሆንም ለታይዋን ነጻነት ግን ድጋፍ አለመስጠትን ነው። ቤጂንግ እንዲህ አይነቱ እርምጃ ጦርነት ሊቀሰቅስ እንደሚችል አስጠንቅቃለች። በቃላት አጠቃቀም ላይ የሚታዩ መጠነኛ ለውጦች እንኳ የፖሊሲ ለውጥ እንዲመጣ ፍንጭ ሊሰጡ ይችላሉ።
ዲፕሎማቶችና የቻይና ጉዳይ ተንታኞች ሺ ትራምፕን የአሜሪካን የፖሊሲ አገላለጽ ታይዋንን ነጻነት አንደግፍም ከሚለው ወደ ይበልጥ ቁርጥ ያለ የታይዋንን ነጻነት እንቃወማለን ወደሚል እንዲቀይሩ ጫና ሊያደርጉባቸው እንደሚችሉ ያስጠነቅቃሉ። በሲአይኤ የቀድሞ የቻይና ተንታኝና አሁን በብሩኪንግስ ተቋም የሚሰሩት ጆናታን ሲዝን ይህ በጣም ረቂቅ ጉዳይ ነው፣ ምንም እንኳን ትልቅ ስልታዊ ተጽዕኖ ቢኖረውም አባባሉ ብዙም ልዩነት የሌለው ሊመስል ይችላል ብለዋል። ሲዝን አክለውም ትልቁ ስጋት ትራምፕ በዚህ የጥንቃቄ ደረጃ ላይ ሆነው አለመንቀሳቀሳቸው ነው ብለዋል። ከዋይት ሃውስ ጋር ቅርበት ያላቸው አንድ ግለሰብ እንደገለጹት ደግሞ በትራምፕ ዙሪያ ያሉ ሰዎች ፕሬዝዳንቱ ከሺ ጋር በሚያደርጉት ውይይት ስለ ታይዋን የሚናገሩበትን መንገድ አስፈላጊነት በትኩረት እንዲያጤኑት እያበረታቷቸው ነው። ይህም አሜሪካ ለታይዋን ያላትን ፖሊሲ ሳይለወጥ ለማቆየት በማለም ነው። ትራምፕ ምን እንደሚያደርግ አታውቅም። በጣም የማይገመት ሰው ነው። ስለዚህ አማካሪዎቹ በሙሉ የሚዘጋጁ ሰነዶች፣ ገለጻዎችና ውይይቶች ሁሉ ትኩረታቸው በታይዋን ያለውን ነባራዊ ሁኔታ ስታስኮ እንዳለ ለማቆየትና ስለ ጉዳዩ የሚደረገው ንግግር ለመቀነስ ነው ብለዋል ግለሰቡ። ትራምፕ ስለ ታይዋን ጉዳይ በጥንቃቄ እንዲናገሩ ለማድረግ የሚሰሩ ሰዎች እሳቸው በዝግጅቱ መሰረት ለመጓዝ የግል ቁርጠኝነት ሊያኖራቸው ይችላል ብለው እንደሚሰጉም ገልጸዋል። ትራምፕ ታይዋንን አሳልፎ ቢሰጥ ለሱ የሚያመጣበት ምንም አይነት መዘዝ የለም። ድጋሚ ለምርጫ አይወዳደርም። ስለ ዲሞክራሲ የወደፊት ጣፋንታም ይህ ነው የሚባል የርዕዮተ ዓለም ስጋት የለበትም ሲሉ እኚሁ ምንጭ አብራርተዋል። አክለውም እሱ ነገሮችን የሚያየው በተግባራዊ የኢኮኖሚ ጥቅም አንጻር ብቻ ነው። ከዲፕሎማቶቹ ዋና ዋና ስጋቶች አንዱ ትራምፕ ለዓመታት በጥንቃቄ የተገነባውን የታይዋን ፖሊሲ በንግድ ስምምነቶች ወይም በኢራን ጉዳይ ላይ ለሚደረግ እርዳታ ሲሉ አሳልፈው ሊሰጡ ይችላሉ የሚለው ነው። በዋሽንግተን የሚገኙ ሁለተኛ የእስያ ዲፕሎማት በሰጡት ቃል ቤጂንግ የሆርሙዝ ወሽመጥን መልሶ የሚያስከፍት ከኢራን ጋር የሚደረግ ድርድርን ለማቀናጀት ሀሳብ አቅርባ በምላሹ ግን አሜሪካ በታይዋን ጉዳይ ላይ ስምምነት እንድታደርግ ትጠይቃለች ብለን እንሰጋለን ብለዋል። የአሜሪካ መንግስት ስለ ጉባኤው አጀንዳ ዝርዝር መረጃዎችን እስካሁን ይፋ አላደረገም። ዋይት ሃውስ ባለፈው ሳምንት በሰጠው መግለጫ ሁለቱ መሪዎች ንግድን፣ ፌንታኒልን፣ ኢራንንና ሌሎች አሜሪካ ህዝብ አስፈላጊ የሆኑ ጉዳዮችን ጨምሮ በተለያዩ ርዕሰ ጉዳዮች ላይ ይመክራሉ ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ባለፈው ሳምንት በሰጡት ቃል በስብሰባው ወቅት ስለ ታይዋን የሚነሳ ማንኛውም ነገር አሜሪካና ቻይና ለደሴቲቱ ያላቸውን ነባር አቋም በድጋሚ ከመግለጽ ባለፈ የመሄድ ዕድሉ አነስተኛ መሆኑን ጠቁመዋል። ሩቢዮ ለጋዜጠኞች ሲናገሩ ታይዋን እንደ ሁልጊዜው የውይይት ርዕስ እንደምትሆን እርግጠኛ ነኝ። ቻይናውያን በዚህ ጉዳይ ላይ ያለንን አቋም ይረዱታል፣ እኛም የእነርሱን እንረዳለን። ዋይት ሃውስ ባወጣው መግለጫ በታይዋን ጉዳዩ ላይ በአሜሪካ ፖሊሲ ላይ ምንም አይነት ለውጥ የለም ቢልም ትራምፕ ስለ ደሴቲቱ የሚደረጉ ውይይቶችን እንዴት ለመምራት እንዳቀዱ ግን አስተያየት ለመስጠት ፈቃደኛ አልሆኑም። በትራምፕ የመጀመሪያ የስልጣን ዘመን በብሔራዊ ደህንነት ምክር ቤት ውስጥ በከፍተኛ የኃላፊነት ቦታ ያገለገሉት አሌክስ ግሬይ ትራምፕ በታይዋን ጉዳይ ላይ ያላቸውን አቋም እንዲቀይሩ በሺ ሊገፋፉ ይችላሉ የሚለውን ሐሳብ ውድቅ አድርገውታል። ይህ ስትራቴጂካዊ ውይይት ይሆናል ብዬ አላስብም። በዋናነት ኢኮኖሚያዊ ውይይት እንደሚሆን ነው የምገምተው። በዋሽንግተን የሚገኙ የጥናት ተቋማት ፕሬዚዳንቱ ታይዋንን ይተዋታል ብለው መተንበይ ከጀመሩ ከ10 ዓመት በላይ ሆኗቸዋል ብለዋል ግሬ። አክለውም ይህንን አላደረጉም ብቻ ሳይሆን ከ1979 ጀምሮ ከነበሩት ፕሬዚዳንቶች ሁሉ በላይ ታይዋንን አጠናክረዋል። እኔ የማየው ከታይዋን ጋር ያለው ግንኙነት መጠናከሩን የሚያሳዩ አዎንታዊ ምልክቶችን ብቻ ነው። ምንም እንኳን ታይዋን በንግግሮች ወቅት ዋነኛ የመወያያ ርዕስ ባትሆንም በቀጠናው የሚገኙ ሌሎች ሀገራት ያላቸው ስጋት ትራምፕ የተመሰረቱ ደንቦችን በመገልበጥ አሜሪካ ምን ያህል ታማኝ ናት በሚለው አመለካከት ላይ ያደረሱትን ጉዳት ያጎላል። ትራምፕ ግሪንላንድን የመቀላቀል ካናዳን 51ኛው አሜሪካ ግዛት የማድረግና በጀርመን የሚገኘውን የአሜሪካ ወታደሮች ቁጥር የመቀነስ ዛቻዎችን በመሰንዘር ነባር ጥምረቶችን ለመበጣጠስ ያላቸው ዝግጁነት አሜሪካ ለረጅም ጊዜ የገባቸውን ቃል ኪዳኖች ለማክበር ባላቸው ፍላጎት ላይ ዓለም አቀፍ እምነት እንዲሸረሸር አድርጓል። ይህም ቻይና በታይዋን ላይ ልትሰነዝረው የምትችለውን ጥቃት ለመከላከል የታለሙ ቃል ኪዳኖችን ይጨምራል። ታይፔ ትራምፕ ከሺ ጋር በሚያደርጉት ስብሰባ ስለ ወደፊት ጣፋንቷ ሊያነሱ የሚችሉበት መንገድ በጣም ስላሳሰባት ጉዳዩ ጨርሶ እንደ አጀንዳ እንዳይነሳ እንደምትመኝ ገልጻለች። የታይዋን ምክትል የውጭ ጉዳይ ሚኒስትር ፍራንሷ ዉ ባለፈው ወር ከብሉምበርግ ጋር ባደረጉት ቃለ ምልልስ ታይዋን በሺ ጂንፒንግ እና በፕሬዚዳንት ትራምፕ ንግግር ውስጥ እንደ አንዱ የመወያያ አጀንዳ መቅረብ አትፈልግም ብለዋል። እያሳሰበን ነው፣ ይህ እንዳይሆንም መከላከል አለብን ብለዋል። አንዳንድ የአሜሪካ ሕግ አውጪዎች ታይዋንን በጉባኤ ወቅት ሊደረግ ከሚችል የጥቅም ልውውጥ ለመከላከል እየሞከሩ ነው። ሴናተር ክሪስ ኩንስ እና ፔት ሬክስ ባለፈው ወር አስተዳደሩ ለረጅም ጊዜ የቆየውን የአሜሪካን የታይዋን ፖሊሲ እንዲያስቀጥል የሚያሳስብ የውሳኔ ሀሳብ አቅርበዋል። ቤጂንግ የታይዋን ጉዳይ በስብሰባው አጀንዳ ላይ እንዲካተት እንደምትፈልግ ፍንጭ እየሰጠች ነው። የቻይና ውጭ ጉዳይ ሚኒስቴር ባወጣው መግለጫ መሰረት ባለፈው ወር በተደረገ የቅድመ ጉባኤ ዝግጅት ስልክ ጥሪ ላይ የቻይና ውጭ ጉዳይ ሚኒስትር ዋንጊ ለሩቢዮ እንደገለጹት ታይዋን በቻይና አሜሪካ ግንኙነት ውስጥ ትልቁ
የአደጋ መንስኤ ናት። ይህም ባለፈው አንድ ዓመት ውስጥ የቻይና ባለስልጣናት ከአሜሪካውያን የቻይና ጉዳይ ተንታኞች ጋር ሲጋሩት ከነበረው መልእክት ጋር የሚጣጣም ነው። ከቻይና ባለስልጣናት ጋር ዘወትር የሚገናኙትና ከ2007 እስከ 2008 የብሔራዊ ደህንነት ምክትል አማካሪ ረዳት የነበሩት ዛክ ኩፐር ቤጂንግ ውስጥ በታይዋን ጉዳይ ላይ የመጨረሻ ሙከራ ብናደርግ ይሻላል፣ ምናልባት ላይሳካ ይችላል፣ ነገር ግን የሚመጣብን ትልቅ ጉዳት የለም የሚል አመለካከት እየጨመረ መጥቷል ሲሉ ተናግረዋል። ቤጂንግ የታይዋንን ጉዳይ ለማንሳት የመሪዎችን ጉባኤ ስትጠቀም ይህ የመጀመሪያው አይሆንም። ሺ እንደ አውሮፓውያን አቆጣጠር በ2004 ከፕሬዝደንት ጆ ባይደን ጋር በተገናኙበት ወቅት አሜሪካ ስለ ታይዋን ነጻነት የምትጠቀምበትን አገላለጽ እንድትቀይር ጠይቀው ነበር። ባይደን ግን ጥያቄውን ውድቅ አድርገውታል። አሜሪካ የታይዋንን ነጻነት በግልጽ የምትቃወም ከሆነ ቻይና በአሁኑ ጊዜ የተለመዱ የሆኑትን የአሜሪካ ታይዋን ግንኙነቶች፣ የህግ አውጪዎች ከታይዋን ባለስልጣናት ጋር የሚያደርጓቸውን ግንኙነቶች እና ለአገሪቱ የሚሸጡ የጦር መሳሪያዎችን ጨምሮ እንደ ታይዋን ነጻነት ድጋፍ አድርጋ ለመፈረጅ በር ይከፍትላታል። ትራምፕ በየካቲት ወር ለጋዜጠኞች በሰጡት መግለጫም እሳቸውና ሺ በስልክ ውይይታቸው ወቅት ለታይዋን ሊደረጉ ስለሚችሉ ተጨማሪ የጦር መሳሪያ ሽያጮች መወያየታቸውን በመግለጽ አሜሪካ ለታይዋን የገባቸውን ቃል ስለመጠበቋ ጥርጣሬ አሳድረው ነበር። ይህም ትራምፕ እንደ አውሮፓውያን አቆጣጠር በ1982 የፕሬዝደንት ሮናልድ ሬገን አስተዳደር ለታይዋን የገባውን አሜሪካ ለደሴቲቱ ስለምትሸጠው የጦር መሳሪያ ቤጂንግን አታማክርም የሚለውንና ስድስቱ ማረጋገጫዎች በመባል የሚታወቀውን ቃል ኪዳን እንደጣሱ አመላካች ነበር። ከታይዋን ጋር ያለውን ግንኙነት ማራላት ለአሜሪካ ዋጋ ሊያስከፍላት ይችላል። ትራምፕ አስተዳደር በታህሳስ ወር የ11 ቢሊዮን ዶላር ሪከርድ የጦር መሳሪያ ሽያጭ ለታይዋን አጽድቋል። በተጨማሪም አስተዳደሩ የ14 ቢሊዮን ዶላር የጦር መሳሪያ ሽያጭ ማጽደቁን ታይፔ ታይምስ የመከላከያ ሚኒስትሩን ዊሊንግተን ኮን በመጥቀስ በመጋቢት ወር ዘግቧል። ዋይት ሃውስ በኩ ንግግር ላይ አስተያየት ለመስጠት ፈቃደኛ አልሆነም። በተጨማሪም ታይዋን አሜሪካ ለከፍተኛ ቴክኖሎጂ ዘርፉ አስተማማኝ የአቅርቦት ሰንሰለት ለመፍጠር ለምታደርገው ጥረት ቁልፍ አካል ናት። አስተዳደሩ በጥር ወር ከታይዋን ጋር የንግድ ስምምነት ያጠናቀቀ ሲሆን ይህም እስከ 500 ቢሊዮን ዶላር የሚደርስ የታይዋን ቀጣይ ኢንቨስትመንት እና የብድር ዋስትና ወደ አሜሪካ የሴሚኮንዳክተር እና አርቲፊሻል ኢንተለጀንስ ዘርፎች እንዲፈስ ያደርጋል። ቢሆንም እንኳ ትራምፕ የአሜሪካ ታይዋን ግንኙነትን የቀየረው የሚመስሉ ሰፋ ያሉ ንግግሮችን ቢያደርጉ ይህ ወደ ትክክለኛ የፖሊሲ ለውጥ ላያመራ ይችላል። የቀድሞ ፕሬዝደንት ባይደን አሜሪካ ቻይና ጥቃት ካደረሰች ታይዋንን በወታደራዊ ኃይል ትከላከላለች በማለት በአራት የተለያዩ አጋጣሚዎች የተናገሩትን ቤጂንግ አሜሪካ ምን ልታደርግ እንደምትችል እንዳታውቅ ለማድረግ የታለመውን የስትራቴጂካዊ ብዥታ ፖሊሲ የሚጠስ ንግግር ረዳቶቻቸው ለማስተካከል ሲሯሯጡም ነበር። ትራምፕ በቤጂንግ የአሜሪካንና የታይዋንን ግንኙነት የሚቀይር ካልተዘጋጀለት መመሪያ ውጪ የሆነ ንግግር ካደረጉ ረዳቶቻቸው ወይም ትራምፕ ራሳቸው በኤርፎርስ ዋን ወደ ቤታቸው በሚመለሱበት መንገድ ላይ ተመሳሳይ የማስተካከያ መልእክት ሊሰጡ ይችላሉም ተብሏል። በባይደን አስተዳደር የቻይናና ታይዋን ጉዳዮች ምክትል ረዳት ሚኒስትር የነበሩት ማርክ ላምበርት ቻይናውያን ካለው ፖሊሲ የተለየ ነገር እንዲናገሩላቸው ይፈልጋሉ። ነገር ግን የተናገሩት ነገር ምንም ያህል አስገራሚ ቢሆን ያ ንግግር ምናልባትም ዕድሜው አጭር ወይም ጊዜያዊ ሊሆን እንደሚችል ያውቁታል ብለዋል። የትራምፕና ሺ ውይይት ምን ውጤት ይኖረዋል የሚሉትን መጪዎቹ ቀናት ምላሽ ይሰጡበታል። የዛሬው ጥንቅር በዚሁ ተጠናቀቀ። አዲስ ማለዳን ሰብስክራይብ ማድረግ አይዘንጉ። ጤና ይስጥልን።